ሰላም እንኳን ወደ መዝሙረ ዳዊት ሚዲያ በሰላም መጡ። ይህ ሚዲያ መጽሐፍ ቅዱሳዊ ጥያቄና መልስ የምንወያይበት ነው። ሰብስክራይብ በማድረግ ይከተሉ። አንደኛ ጥያቄ ቅዱስ ጳውሎስ በኢየሩሳሌም እንዲታሰር የተነበየው ነቢይ ማን ይባላል? ሀ ማርቆስ፣ ለ አጋቦስ፣ ሐ ኤርምያስ፣ መ ዳንኤል። መልሱ አጋቦስ ካላችሁ ትክክል ናችሁ። ሁለተኛ ጥያቄ የቅድስት አስቴር የአጎቷ ስም ማን ይባላል? ሀ አርጤክስስ፣ ለ ሐማ፣ ሐ መርቆሪዮስ፣ መ ሳሙኤል። መልሱ ሐ መርዶክዮስ ካላችሁ ትክክል ናችሁ። ሶስተኛ ጥያቄ በመጽሐፍ ቅዱስ ውስጥ ረጅም እድሜ ኖሮ ያሳለፈው አባት ማን ነው? ሀ አዳም፣ ለ ኖህ፣ ሐ ማቱሳላ፣ መ ሄኖክ። መልሱ ሐ ማቱሳላ ካላችሁ ትክክል ናችሁ። አራተኛ ጥያቄ አባታችን ያዕቆብ ከእግዚአብሔር ጋር ሲታገልበት የነበረው ስፍራ ምን ይባላል? ሀ ከነዓን፣ ለ ኡር፣ ሐ ጵንኤል፣ መ ዮርዳኖስ። መልሱ ሐ ጵንኤል ካላችሁ ትክክል ናችሁ። አምስተኛ ጥያቄ ጌታችን ኢየሱስ ክርስቶስ ሲሰቀል ሰማይ ለስንት ሰዓት ነው የጨለመው? ሀ ከ3 እስከ 9 ሰዓት፣ ለ ከ6 እስከ 12 ሰዓት፣ ሐ ከ6 እስከ 9 ሰዓት፣ መ ከ3 እስከ 6 ሰዓት። መልሱ ሐ ከ6 እስከ 9 ሰዓት ካላችሁ ትክክል ናችሁ። ተመልሰን እስክንገናኝ የጌታ ፍቅር በእኛ ላይ ይሁን። አሜን።